ዮሐንስ ዜናዊ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የዘንስር ሚዲያ ቤተሰቦቻችን እንደምን ቆያችሁ? ይህ እንደተለመደው በየሳምንቱ ይዘንላችሁ የምንቀርበው ቤተክርስቲያን በዚህ ጉዳይ የተሰኘው አምዳችን ነው። ለዛሬ ደግሞ ቤተክርስቲያን በዚህ ጉዳይ በተሰኘው አምዳችን ላይ እንግዳ ጋብዘን ከእንግዳችን ጋራ ቆይታ የምናደርግ ይሆናል ማለት ነው። እስከ መርሃ ግብራችን ፍጻሜ ድረስ የተከታተላችሁን ትቆዩ ዘንድ በልዑል እግዚአብሔር ስም አስቀድመን ጥሪያችንን ማስተላለፍ እንወዳለን። እንግዲህ ለዛሬ እንግዳ አድርገን የጋበዝንላችሁ መምህራችን መምህር ቀሲስ ዮሐንስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰባኪ ወንጌል ናቸው። ቀሲስዬ እንኳን ደህና መጡ። እንኳን ደህና ቆያችሁ። እንግዲህ ዛሬ ከቀሲስ ጋር ውይይት ለማድረግ የመረጥነው ሐሳብ ጊዜን በተመለከተ ቤተክርስቲያን ምን ትላለች የሚል ሐሳብ ነው። በዚህ ሐሳብ ላይ በርካታ የምናነሳቸው ነገሮች ይኖራሉ። እንግዲህ እያንዳንዱን ሐሳብ እንድትከታተሉ እንጋብዛለን። በመጽሐፈ መክብብ ምዕራፍ 3 ቁጥር 11 ላይ ነገርን ሁሉ በጊዜው ውብ አድርጎ ሰራው ይላል። እግዚአብሔር አምላክ ነገርን ሁሉ የሰራው በጊዜ ነው። ጊዜን ከቤተክርስቲያናችን የተሻለ ከቤተክርስቲያናችን በላይ ማንም ሊያብራራው ሊገልጠው የሚችለው ነገር አይደለም። ስለዚህ ጊዜን በተመለከተ የቤተክርስቲያን ትምህርት ምንድነው የሚለውን ሐሳቦችን እየተለዋወጥን የምንቆይ ይሆናል ማለት ነው። ቀሲስ ወደ መጀመሪያው ሐሳብ እንሂድና እንደው ጊዜ ራሱ ምን ማለት ነው ከሚለው እስኪ እንጀምር። ጊዜ ምን ማለት ነው? እንግዲህ ያው በቤተክርስቲያናችን አስተምሮ ጊዜ መግለጽ በነገራችን ላይ በጣም ከባድ ነው። ቅድስት ቤተክርስቲያናችን ስታስተምረን ጊዜ ማለት ከፍጥረተ ዓለም እስከ ህልፈተ ዓለም ያለው ጊዜ ይባላል። ዓለም ከተፈጠረበት ዓለም እስከሚያልፍበት ጊዜ ድረስ ያለው ጊዜ ይባላል። በጥቅሉ ዓለም ከተፈጠረበት ዓለም እስከሚያልፍበት ያለው ጊዜ በዝርዝር ስናስቀምጠው ግን ከካልኢት ይጀምራል። ማይክሮ ሰከንድ ማለት ነው። ከዛ ደቂቃ፣ ሰዓት፣ ዕለት፣ ሳምንት፣ ወር፣ ዓመት፣ ዘመን፣ ዘመናት እያለ ይቀጥላልና ጊዜ በጥቅሉ ዓለም ከተፈጠረበት ዓለም እስከሚያልፍበት ጊዜ ድረስ ያለው በአጠቃላይ ጊዜ ተብሎ ይገለጻል። በሌላ አገላለጽ ጊዜ እግዚአብሔር ያው ለሰው ልጆች የሰጠው ውድ ስጦታ ነው። ጊዜ ሰው ሞላኝ ተረፈኝ ብሎ ከባንክ የማያኖረው፣ አጣው ተቸገርኩ ብሎ ከሰው የማይበደረው፣ አንድ ጊዜ ካለፈ ሊመለስ የማይችል ወቅት ነው ጊዜ ማለት። በጥቅሉ ቅድስት ቤተክርስቲያናችን እንደዚህ አድርጋ ጊዜን ባጭሩ ነው የገለጹት። እንደዚህ አድርጋ ትገልጻለች ቅድስት ቤተክርስቲያናችን። መልካም። እንግዲህ ጊዜን ከቤተክርስቲያን በላይ ቀድሜ መግቢያ ላይ እንዳልኩት የሚገልጸው ወይም ደግሞ ሊያብራራው የሚችል አንዳች ኃይል የለም። በተገቢ መንገድ ጊዜ ምንድነው የሚለው ተብራርቶልናል። እንግዲህ ብዙ ጊዜ ስንሰማ አንዳንድ ሰው ጊዜን ይጠቀምበታል፣ አንዳንድ ሰውን ደግሞ ጊዜ ራሱ ይጠቀምበታል። ጊዜ የሚጠቀምበት ሰው አለ፣ ጊዜን ደግሞ በአግባቡ የሚጠቀምበት ሰው አለና እስኪ ይሄንን ሐሳብ እንዴት ነው የምናየው? ጊዜ የሚጠቀምባቸውና በጊዜ የሚጠቀሙ ሰዎችን በተመለከተ ሐሳቡን እንዴት ታየዋለች ቤተክርስቲያናችን? ጊዜን በተመለከተ እንግዲህ ቅድስት ቤተክርስቲያናችን ወይም በሃይማኖታችን ትምህርት የሰው ልጆች በእንግድነት የተሰጣቸውን የእድሜ ዘመን ከትንሽ እስከ ትልቅ ወይም ከልጅነት እስከ ዕውቀት፣ ከኩተት እስከ ሽበት፣ ከህይወት እስከ ሞት ድረስ የተሰጣቸውን እድሜ በአግባቡ እንዲጠቀሙበት ነው ቅድስት ቤተክርስቲያናችን የምታስተምረው። እንደው ለአብነት ብዙ የሚጠቀሱ ነገሮች ቢኖሩም እመቤታችን ቅድስት ድንግል ማርያም ብናነሳ የተሰጣትን 64 ዓመት ያለምንም አይነት ማባከን በአግባቡ እንደተጠቀመችው ቅዱስ መጽሐፍት ይነግሩናል። ስለዚህ ጊዜን በአግባቡ እንድንጠቀመው ቅድስት ቤተክርስቲያናችን ብታስተምርም እኛ ጊዜን በአግባቡ ተጠቅመነዋል ብለን ለመናገር የሚያስደፍር ነገር ግን ብዙም የለንም። ምክንያቱም የተሰጠንን ጊዜ በአግባቡ ተጠቅመነዋል ለማለት የምንሰራው ስራ ራሱ ይገልጻል ለማለት ያለው። ጊዜን በአግባቡ ለመጠቀም በጣም ስንቸገር እንታያለን። የቀደሙት አባቶቻችን ጊዜያቸውን በአግባቡ ተጠቅመዋል። እንዲያውም ጊዜን አስገብረውታል ማለት ይቻላል። ጊዜን አስገብረውታል ማለት
በ100 ዓመት የሚሰራውን ስራ በ10 እና በ15 ዓመት ሰርተውታል ማለት ነው። ጊዜን አስገብረውታል ማለት ነው። ጊዜ ያው የቀደሙት አባቶቻችን በእንደዚህ አይነት ሁኔታ ነው የተጠቀሙት። በጣም ውድ ስጦታ ነው። ሰዎች ያው በአግባቡ ሊጠቀሙበት ይገባልና አሁን ተጠቅመውታል፣ የሰው ልጆች በአግባቡ ተጠቅመውታል ለማለት ትንሽ አስቸጋሪ ነው። አሁን ያለንበት ሁኔታ ሰዎች ተጠቅመውታል ለማለት ያስቸግራል። ምክንያቱም ደግሞ ብናነሳ ያው ጊዜን በተግባረ ስጋ የምናውለውና በተግባረ ነፍስ ላይ አጠቃቀማችን ስንመለከተው በተግባረ ስጋ ላይ የምናውለው አናሳ የሆነ ጊዜ ነው። በተግባረ ነፍስ ላይ የምናውለው አናሳ ጊዜ ነው። ወይም ደግሞ ያለንን ጊዜ በአግባቡ የመጠቀም ባህላችን አናሳ ነው። ጊዜን በአግባቡ ተጠቅመናል ማለት እኛ ጊዜን አስገብረን በህይወት ዘመናችን ማግኘት ያለብንን የነፍስም የስጋንም ዋጋ ማግኘት ስንችል ነው ጊዜን በአግባቡ ተጠቅመናል ማለት የሚቻለውና ቅድስት ቤተክርስቲያናችን ጊዜን በአግባቡ እንድንጠቀመው ብታስተምረን፣ እኛ ግን በአግባቡ ተጠቅመናል ብሎ ለማለት የሚያስደፍር ብዙም ነገር የለም። መልካም እንግዲህ አንዳንድ ሰው ጊዜ የለኝም ሲል ይስተዋላልና በተለይ ይሄን መራገሩን እንከታተል ሰዎች አሁን በደንብ እንደተበራራው ሰው ጊዜ የለኝም ማለትም አይችልም። ለሁሉ ጊዜ ተሰጥቶታል ማለት ነው። ምናልባት የተሰጠውን ጊዜ በአግባቡ ሰው መጠቀም ይችላል አይችልም ሌላ ጥያቄ ነው እንጂ ሰው ጊዜ የለኝም ማለት ጊዜን የሰጠ እግዚአብሔርንም ደግሞ እንዳልሰጠው አድርጎ የተሰጠውንም እንዳልሰጠው አድርጎ ማሰብም ጭምር ነውና ስለዚህ ጊዜ የለኝም የምንል ሰዎች ለሁላችን በቂ የሆነ ጊዜ ተሰጥቶናል። ጊዜ እንዳይጠቀምብን ግን ጊዜን ልንጠቀምበት ያስፈልጋል ማለት ነው። ከዚህ ጋር በተያያዘ ቀሲስ ወጣቶች ወይም ደግሞ በይበልጥ ደግሞ እንደ ኦርቶዶክሳውያን ወጣቶች የመዝናኛ ጊዜ ሊኖራቸው ይገባል። እንግዲህ በቅድስት ቤተክርስቲያናችን አስተምሮ የመዝናኛ ጊዜ ያስፈልጋል አያስፈልግም በሚለው ቅድስት ቤተክርስቲያናችን ታስተምራለች። የመዝናኛ ጊዜ ያስፈልጋቸዋል፣ ግን መዝናኛው ምንድነው የሚለው ላይ ትኩረት ማድረግ ያስፈልጋል። ያው የሰው ልጅ መዝናኛ ማለት የተጨነቀ አእምሮን ማሳረፊያ ማለት ነው። እንደምናውቀው ቅድስት ቤተክርስቲያናችን ስለ ጊዜ በስፋት ብታስተምርም በዓለም ላይ በጣም ትልልቅ የማኔጅመንት ሲስተም የሚያስፈልጋቸው ነገሮች አሉ። ለምሳሌ በዓለም ላይ በጣም የማኔጅመንት ያስተዳደር ፍሰታቸውን በደንብ መከታተል ከሚያስፈልጋቸው ነገሮች መካከል አንዱ ሂውማን ሪሶርስ ማኔጅመንት ነው። የገንዘብ ፍሰትን ለመከታተል ፋይናንሻል ሪሶርስ ማኔጅመንት አለ፣ ስትረስ ማኔጅመንት አለ። ልክ እንደዚሁ በጣም ትልቅ ኢሹ ነው ጊዜና ራሱን የቻለ በማኔጅመንት ደረጃ ታይም ማኔጅመንት የሚባል ትምህርት በዩኒቨርሲቲ ደረጃ ይሰጣል። እንግዲህ ጊዜን በተመለከተ እግዚአብሔር ጊዜን አልሰጠም ማለት አይቻልም። ጊዜን ሰጥቷል። ያው የሰው ልጆች በአግባቡ ባለመጠቀምና በመጠቀም ጉዳይ ላይ ያለውና የሰው ልጆች ወይም ደግሞ አብዛኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመዝናኛ ጊዜ ያስፈልጋቸዋል፣ ምንም ጥርጥር የለው ያስፈልጋቸዋል። ግን የሚዝናኑበት ነገር እንዴት ነው? መዝናናት ማለት አእምሮን ሪፍሬሽ ማድረግ፣ ለተሻለ ስራ ራስን ማዘጋጀት ነው። ስለዚህ ቅዱስ መጽሐፋችን እንድንዝናና ወይም ደግሞ አእምሮአችንን ወደ አዲስ እንድናሳርፍና አሳርፈን እንድነሳ ከሚያደርጉ ነገሮች መካከል አንዱ መዝናኛችን ንባብ ነው። ንባብ አእምሮን የምናሳርፍበት ነው። ስለዚህ ለንባብ ጊዜ ሰጠን ማለት ለእግዚአብሔርም ጊዜ እንደሰጠን ጭምር ነው የሚታወቀው። ወይም ደግሞ የእኛን ጊዜ በአግባቡ እንደተጠቀምነው ይገለጻልና ብዙውን ጊዜ መዝናኛ የሚባለው ነገር በሌላ አገላለጽ ስለሚገለጽ ሰዎች ለክርስትና እምነት አማኞች መዝናኛ አያስፈልጋቸውም ተብሎ ይታሰባል። ግን መዝናኛ ምንድን ነው የሚለውን ነገር መፈተሽና ከእግዚአብሔር ጋር የማያጣላ ነገር ግን አእምሯችንን አሳርፎ ለተሻለ ስራ ሊያነሳሳ የሚችል በርካታ ነገሮች የሚያዝናኑ ነገሮች አሉ ለማለት ያን በቤተክርስቲያናችንም በርካታ መጽሐፎች አሉ አእምሮን የሚያዝናኑ። ለምሳሌ መጽሐፈ ጨዋታ ሥጋዊ መንፈሳዊ ፍኖተ አእምሮ የሚሉ ወዳጄ ልቤ እኮ የሚባሉ መጽሐፎች አሉ። በቃ ስናነባቸው አእምሯችንን ሪፍሬሽ ሊያደርጉ የሚችሉ ወይም ከድካማችን አሳርፈው ለአዲስ ስራ ሊያነሳሱን የሚችሉ በርካታ ሊያዝናኑ ሊያስተምሩን የሚችሉ መጽሐፍቶች አሉና መዝናናት ተፈቅዷል። ግን የምንዝናናው በምንድን ነው ማለት በመዝናናት በሥጋዊ መዝናናት ጊዜያችንን ማሳለፍ አይገባም። የምንዝናናበት ነገር በራሱ በህይወታችን የሚጠቅመን ሊሆን ይገባል ማለት ያ ነው። ታውቃለህ ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 4 ላይ በጌታ ደስ ይበላችሁ ብሏል። ቅዱስ ያዕቆብ በመልእክቱ ምዕራፍ 4 ላይ ደስ የሚለው ማንም ቢኖር ይዘምር ብሏል። በዝማሬ ራስን ማደስ ራስን ማዝናናት ይቻላል። መዝናናት ማለት ሰውነትን ነፃ ማድረግ ማለት ነው እና አንዳንድ ጊዜ ሰዎች እንዝናናለን ብለን ወደ አላስፈላጊ ጭንቀት ውስጥ ስንገባ እንመለከታለንና መዝናናት በቅድስት ቤተክርስቲያናችን የተፈቀደ ነገር ነው።
ያው በአግባቡና በስርዓቱ እንዲሆን ግን ቅድስት ቤተክርስቲያናችን ታስተምራለች። መልካም። ከዚህ ጋር በተያያዘ አንዳንድ ሰዎች ምን ይላሉ? በትርፍ ጊዜ ምን ታደርጋለህ ተብሎ ሲጠየቅ አንዳንድ ሰው ቤተክርስቲያን ሄዳለሁ፣ ገዳማት ተሳለማለሁ ብሎ የሚናገርም ሰው አለና እንደው ቤተክርስቲያን መሄድ በትርፍ ጊዜ ነው መደበኛ ስራ ነው? እስኪ እንደው ከዚህም ጋር ያይዘን ደግሞ አንድ ኦርቶዶክሳዊ ወጣት ጊዜውን በአግባቡ ተጠቀመበት የሚባለው በምን አይነት መልኩ ሲጠቀም ነው? ውሎ ምን ሊመስል ይገባል? ኦርቶዶክሳዊ ወጣት ጊዜውን ተጠቅሟል ብለን ልንናገርለት የምንችለው ይሄን መርሃ ግብር የሚከታተሉም ሰዎች ጊዜያችንን በአግባቡ የተጠቀምነው ብሎ ማሰብ የሚችሉት ምን ማድረግ ሲችሉ ነው? እስኪ በመጀመሪያ ትርፍ ጊዜ የሚባል ነገር የለም። ሁሉም የተሰጠን ጊዜ ዋና የተሰጠንን ጊዜ በአግባቡ ስንጠቀም ያው ተጨማሪ ጊዜዎች ይኖራል። በሃይማኖት ትምህርት ውስጥ የባከነ ጊዜ አይጨመርም። እንዲያውም ሰው ጊዜውን በአግባቡ ካልተጠቀመና ጊዜውን ካባከነ ካለው እድሜ ላይ ከተሰጠው ጊዜ ላይ ይቀነስበታል። በአግባቡ ከተጠቀመ ይጨመርለታል። ለምሳሌ በኦሪት ዘጸአት ምዕራፍ 20 ቁጥር 12 ላይ እግዚአብሔር በሰጠህ ምድር ላይ እድሜህ እንዲረዝምልህ አባትና እናትን አክብር የሚል ኃይለ ቃል አለ። አባትና እናትን ማክበር እድሜን ያስጀምራል፣ እድሜን ያስቀጥላል። ስለዚህ አንድ ሰው እድሜው እንዲረዝምለት አባትና እናቱን ማክበር አለበት። ስለዚህ የትኛው አባቱን ያክብር የሚለው ራሱን የቻለ በጣም ብዙ ማብራሪያ አለው። እንግዲህ ከሁሉም አባት የሚበልጠው እግዚአብሔር ነው። እግዚአብሔርን ማክበር ያስፈልጋል። እግዚአብሔርን ለማክበር በትርፍ ጊዜ የሚባል ነገር አይኖርም። እንዲያውም ቅድስት ቤተክርስቲያናችን አስራት እንድናወጣ ታዛለች። አስራት ስናወጣ ከምናገኘው ገንዘብ ብቻ ሳይሆን እግዚአብሔር ከሰጠን ጊዜም ላይ አስራት እንድናወጣ ጭምር ነው ቅድስት ቤተክርስቲያናችን የምታዘውና በአንድ ቀን ካለው 24 ሰዓት ውስጥ 2 ሰዓት ከ40 ለእግዚአብሔር የሚሰጥ ጊዜ ነው። በንባብ ሊሆን ይችላል፣ መዝሙር በማዳመጥ ሊሆን ይችላል፣ ኪዳን በማድረስ ሊሆን ይችላል፣ በማስቀደስ ሊሆን ይችላል፣ የተጎዱ ወገኖችን በመርዳት ሊሆን ይችላል። በአጠቃላይ ህሊናን ሊያሳርፍ የሚችል ስራ መስራት ያስፈልጋልና ትርፍ የሚባል ጊዜ የለም። ሁሉም ጊዜ ዋና ነው። ከዛ ውጪ አንድ ወጣት ጊዜውን በአግባቡ ተጠቀመ ማለት የምንችለው በተግባረ ስጋውም በተግባረ ነፍሱም ጊዜውን በአግባቡ ከመራ ነው። በአግባቡ ማለት በእቅድ ማለት ነው። መንፈሳዊ ተግባራትን የሚያከናውንባቸውን ጊዜያት ፕሮግራም እንዳደርጉ ወይም ደግሞ በመርሃ ግብር ቀርጾ በስነ ስርዓት በዚህ ጊዜ ጾማለሁ፣ በዚህ ጊዜ አስቀድሳለሁ፣ በዚህ ጊዜ መጽሐፍ አነባለሁ ብሎ ፕሮግራም ደግሞ መቻል በተግባረ ስጋውም ልክ እንደዛው እንደምታውቀው ቅዱስ መጽሐፍ እግዚአብሔር አምላካችን ቅድም እንዳልከው በመጽሐፍ መክብብ ምዕራፍ 3 ቁጥር 11 ላይ እግዚአብሔር ነገርን ሁሉ በጊዜው ነው ውብ አድርጎ የሰራው። ይሄ ብቻ አይደለም፣ ስራውን ሲሰራው ራሱ የሚሰራቸው ስራዎችን ሲሰራቸው ራሱ ዝም ብሎ ዝብርቅርቅ አድርጎ አይደለም የሚሰራቸው። እያንዳንዱን ስራ ሲሰራ እዛው መጽሐፈ መክብብ ምዕራፍ 3 ቁጥር 1 ላይ ለሁሉም ጊዜ አለው የሚል ኃይለ ቃል አለ። እንግዲህ ለማንበብ ጊዜ አለው፣ ለማስቀደስ ጊዜ አለው፣ ለመጾም ጊዜ አለው፣ ለመጸለይ ጊዜ አለው። እንዲያውም መጽሐፈ መክብብ ላይ እስከ 23 የሚደርሱ ዝርዝር ሐተታዎችን በቅዱስ መጽሐፉ ላይ ጠቢቡ ሰለሞን አስፍሮልን እናገኛለን። ስለዚህ ሰዎች ጊዜያቸውን በአግባቡ ተጠቀሙ የሚባለው የተሰጣቸውን ጊዜ በመርሃ ግብር በፕሮግራም ማስኬድ ሲችሉ፣ ከዚያ ውጪ ግን ብዙውን ጊዜ ከሚጠቀሙት ጊዜ ይልቅ የሚያባክኑት ጊዜ በጣም ይበዛል። እንዲያውም ሂሳብ ስለማይሰራ ነው እንጂ አንድ 50 ዓመት የኖረ ሰው እድሜውን በትክክል ቢያሰለው 50 ዓመት ኖረ ለማለት ያስቸግራል። ፈርዖን ለያዕቆብ አንድ ጥያቄ ጠይቆት ነበር። የእድሜህ ዘመን ስንት ነው? እግዚአብሔር በእንግድነት በዚህ ምድር ላይ ስትኖር የሰጠ የፈቀደልህ የእንግድነት የእድሜ ዘመን ስንት ነው ብሎ ጠይቆታል። ፈርዖን አሁን የያዕቆብን እድሜ ማወቅ ፈልጎ ሳይሆን እንደ እግዚአብሔር መልካም ፈቃድ በዚህ ምድር ላይ የኖርከው ስንት ዓመት ነው ብሎ ነው የጠየቀው። አንድ ሰው 50 ዓመት ኖሮ 50 ዓመት ሙሉ ከእግዚአብሔር ጋር ሳይገናኝ ሊያልፍ ይችላል። ይህ ሰው እድሜውን እንዳባከነው ነው ቅድስት ቤተክርስቲያናችን የምትቆጥረው። ስለዚህ አንድ ሰው ጊዜውን በአግባቡ ተጠቀመ የሚባለው ነገሮችን በሙሉ በፕሮግራም በመርሃ ግብር ማስኬድ ሲችል። መልካም። ያው ጊዜ ስንል ከእድሜም ጋር እናገናኘዋለንና ከንጉስ ሕዝቅያስ ጋር በተያያዘ 14 ዓመት ዘመን ተጨምሮለት ነበር በንስሐው ምክንያት በኃጢአቱ ምክንያት ትሞታለህ ተብሎ በንስሐው የተጨመረለትን ዘመን እናስታውሳለንና አሁን ምናልባት ብዙዎቻችን ያለንበት እድሜ የተሰጠን አልቆ እግዚአብሔር እንደው ንስሐ ቢገቡ ብሎ የጨመረልን ጭማሪ ላይ ሊሆን ይችላል ተብሎም የሚታሰብበት ሁኔታ አለና ይሄን በማያያዝ እንደው እስኪ እድሜን ካነሳን አይቀር ጠቆም አድርገን ማለፍ እንድንችል በጣም ብዙ እድሜ ይደብቃል።
በጣም ሲጠየቅ እድሜውን በአግባቡ የሚናገር ሰው የለም አብዛኞቻችን ማለት ነውና እግዚአብሔር ቆጥሮ የሰጠውን የኖረበትን ጊዜ ሰው ለምደው የሚደብቀው ወይም ደግሞ እንደው እድሜውንስ ደብቆ መኖር በእድሜው ስላልሰራበት ይመስለኛል። አንዳንድ ሰው ለምሳሌ 20 ዓመቴ ነው ለማለት በ20 ዓመት ውስጥ ሊሰራ የሚገባው በጎ ስራ መስራት ካልቻለ 15 ብሎ ሊዋሽ የሚችልበት አግባብ ይኖራልና እንደው ይሄንንስ እንዴት ነው የምናየው? ከአስተምሮ አንፃር እንደው ትክክል ነው ወይስ ኤን መራገዱ የሚከታተሉ ሰዎችም እንደው እድሜውን መደበቅ ማለት ከእግዚአብሔር ደግሞ የሚወስዱትም ሌላ ነገር ያለ ይመስለኛልና እስኪ እንዴት እናየዋለን ይሄን? ያው እድሜን መደበቅ አይቻልም። እድሜን በተመለከተ የእድሜ የጊዜ ባለቤት እግዚአብሔር ነው። ለኛ የሚገባንን እድሜ ሰጥቷል። ስለዚህ በእድሜ ላይ መጨመርም በእድሜ ላይ መቀነስም ኃጢአት ነው። ሰው ያልሰራበት እድሜ ካለ ያንን ለማካካስ ተግቶ መስራት ነው እንጂ ያለውን እድሜ መቀነሱ አግባብ አይደለም። በቅድስት ቤተክርስቲያናችንም እድሜን መቀነስ ሆነ በእድሜ ላይ የማይገባ ነገር መጨመር ኃጢአት እንደሆነ ቅድስት ቤተክርስቲያናችን ታስተምራለች። እንግዲህ ሰዎች እድሜያቸውን የሚቀንሱበትም የሚጨምሩበትም የራሳቸው የሆነ የተለያየ አይነት ምክንያት ይኖራቸዋል። ለምሳሌ ወደ ድካሙ ወደ እርጅናው መምጣታቸውን ላለመግለጽ ሊሆን ይችላል። በስራ ቦታ ላይ ጡረታ ላለመውጣት ሊሆን ይችላል። ሌሎችና ሌሎች የተለያዩ ምክንያቶች ሊኖራቸው ይችላል። ቅድስት ቤተክርስቲያናችን ግን በእድሜ ላይ መጨመር ሆነ መቀነስ ኃጢአት እንደሆነ ቅድስት ቤተክርስቲያናችን ታስተምራለች። እንግዲህ እድሜ እግዚአብሔር አምላካችን ባለቀ ሰዓትም ቢሆን እድሜ ይጨምራል። እድሜ የሚጨመረው ግን ያው ሰዎች በአግባቡ ሲጠቀሙበት ነው። በቅድስት ቤተክርስቲያናችን አስተምሮ የባከነ እድሜ አይጨመርም። እንዲያውም ካለን እድሜ ላይ እንዲቀነስ ነው የሚያደርገው። እድሜን የሚያስጨምረው መልካም ስራ ነው። በኦሪት ዘጸአት ምዕራፍ 20 ቁጥር 12 ላይ እግዚአብሔር በሰጠ በእንግድነት የእድሜ ዘመን እድሜ እንዲረዝምልህ አባትና እናትን አክብር ይላል። እድሜን የሚያስረዝሙ እድሜን የሚቀጥሉ እድሜን የሚጨምሩ በርካታ ነገሮች በቅድስት ቤተክርስቲያናችን ውስጥ አሉ። ከነዚያ መካከል አንዱ አባትና እናትን ማክበር። እንግዲህ ከሁሉም አባት የሚበልጠው ሰማያዊ አባት እግዚአብሔር ነው። እግዚአብሔር የሰጠውን እድሜ መቀነስ እግዚአብሔርን አለማክበር ወይም ደግሞ በሰጠን እድሜ እግዚአብሔርን አለማመስገን ኃጢአት ነው። ስለዚህ እድሜን በአግባቡ መግለጽ ያስፈልጋል። እንግዲህ እድሜ ይጨመራል። አንዳንድ ጊዜ በኃጢአት ውስጥ እያለን የንስሐ እድሜ ይጨመርልን ስንል እግዚአብሔር ይጨምርልናል። ግን የሚጨምርልን ፍጹም በንስሐ ለመመለስ የልቦናችንን መነሳሳት ተመልክቶ ነው እንጂ አንዳንድ ጊዜ እንዲሁ ዝም ብለን በልማድ የንስሐ እድሜ ይጨምርልኝ እንደምንለው አይደለም። እግዚአብሔር ይጨምራል። ለሕዝቅያስ ብቻ አይደለም። በትንቢተ ዮናስ ምዕራፍ 3 ላይ እንደምንመለከተው ነብዩ ዮናስ እግዚአብሔር ወደ ነነዌ ሲልከው እሱ ወደ ተርሴስ ሄደ። የእግዚአብሔርን ትእዛዝ ጣሰ። በዚህ ምክንያት በወቅቱ የነበሩ ሰዎች ምን እናድርግ ምን እንወስን ሲሉት ሳምቦ ይዛችሁ ወደ ባህር ጣሉኝ ብሎ በማለት በራሱ ላይ ሞትን ፈርዷል። እግዚአብሔር ግን ዮናስ በራሱ ላይ ተስፋ ቢቆርጥም እግዚአብሔር በነብዩ ዮናስ ላይ ተስፋ አልቆረጠም። አንዳንድ ጊዜ እኛ በራሳችን ላይ ተስፋ እንቆርጣለን። እግዚአብሔር ግን በእኛ ላይ መቼም ቢሆን ተስፋ አይቆርጥም። መቼም ቢሆን እግዚአብሔር በእኛ ላይ ተስፋ አይቆርጥም። እኛ ግን ተስፋ እንቆርጣለን። ይሄ የሚሆንበት ምክንያት ምንድነው? የተሰጠንን ጊዜ በአግባቡ መጠቀም ባለመቻል ማለት ያህል። እንግዲህ እየተከታተላችሁ ያላችሁት በዘንስር ሚዲያ በየሳምንቱ ሰኞ እየተዘጋጀ የሚቀርብላችሁን ቤተክርስቲያን በዚህ ጉዳይ የተሰኘውን አምዳችን ነው። ለዛሬ እያወራን ያለነው በጊዜ አጠቃቀም ወይ ደግሞ ጊዜን በተመለከተ የቤተክርስቲያናችን ትምህርት ምንድነው የሚለው ነው። ወደ ማጠቃለሉ እየደረስን ነው ቀሲስና እስኪ አሁን ካነሳናቸው ሐሳቦች ጋር ደግሞ አብሮ መሄድ አንዳንድ በጣም እየተለመደ ያለ ነገር አለና ሰው ዛሬ ላይ ብዙ ነገር ማድረግ ይችላል። ዛሬ ላይ ብዙ ነገር መስራት ይችላል። የተሰጠን ጊዜ ዛሬ ነው። ያው ነገ ተስፋ ነው፣ ትላንት ዝታ ነውና የተሰጠን ጊዜ ዛሬ ሆኖ ሳለ ብዙ ሰዎች ግን በጣም ለብዙ ነገር ነገ ብለው ያቀዳሉ። ለድህነት ስራ ነገ ይላሉ፣ ለበጎ ስራ ነገ ይላሉና
የተሰጠን ጊዜ ዛሬ ሆኖ ነገ ብለው ሰዎች የሚያስቡት ሐሳቤስ እንደው ቤተክርስቲያንስ ዛሬን ስለመጠቀም ወይ ደግሞ ሰው ዛሬ ሊኖር እንደሚገባ እርግጥ በቅዱስ መጽሐፋችን ላይ እግዚአብሔር ቢፈቅድና ብንኖር ነገ ይሄንን ያን እናደርጋለን የሚል ቃል አለና የነገውን ለእግዚአብሔር ጥሎ ሰው ዛሬን ደግሞ መኖር መቻል ይገባዋል። ከዚህ አንፃር እስኪ ምን አይነት መልእክት እናስተላልፍ? እንግዲህ ጊዜ በተመለከተ የመዳን ቀን ዛሬ ነው የሚለው ቅዱስ መጽሐፋችን። ሰው የጽድቅ ስራም የድህነት ስራም ተግባረ ስጋን የስጋ ስራን መስራት ያለበት ዛሬ ነው። ዛሬ ያልሰራነውን ነገር ነገ ልናገኘው አንችልም። ዛሬ ያልተከልነውን ተክል ነገ ፍሬውን ልንበላ አንችልም። ስለዚህ ሁሉም ነገር በጊዜው ነው መከናወን ያለበት። ቅድም እንዳልነው ለሁሉም ጊዜ ያለው መጽሐፍ መኩላ የተናገረው። ስለዚህ ሰው ለሁሉም ጊዜ ያለው ተብሎ የተነገረው ምንድነው? ነገሮችን የምናከናውንባቸው ጊዜ ያላቸው ማለት ነው። እግዚአብሔር እድሜን ሲሰጠን ለኛ እኮ ከፋፍሎ ነው ይሰጠን። እግዚአብሔር እድሜ ሲሰጠን 50 ዓመት 60 ዓመት 70 ዓመት 80 የሚሰጠን እያንዳንዱ እድሜ ለኛ እግዚአብሔር ከፋፍሎ ነው ይሰጠን። ይሄን ከፋፍሎ የሰጠንን ጊዜ በአግባቡ መምራት ባለመቻላችን መማር ባለብን ሰዓት አንማርም። ትዳር መስጠተን መኖር ባለብን ሰዓት እንማራለን። ወይም ደግሞ ከላይ መደረግ ያለበትን ከታች መደረግ ያለበትን ከላይ ያደርጓል። ዝብረቅቅ ያለ ህይወት ይኖራል ማለት ነው። ስለዚህ ነገ የሚባል ነገር የለም። ነገ ራሱ የለም። ነገን እኛ አናውቀውም። ነገ ራሱን ነው የሚያውቀው እንጂ እኛ አናውቀውም። የኛ ቀን ዛሬ ናት። ዛሬ ብቻ አይደለም አሁንም ናት። ስለዚህ በእያንዳንዷ ጊዜ በእያንዳንዷ ሰከንድ በእያንዳንዷ ደቂቃ የምናደርጋትን ነገር በደንብ አድርገን ማወቅ ያስፈልገናል። ነገ ከተባለ ስለ ነገ የምናስበው እኮ ዛሬ ላይ ሆነን። ስለዚህ ዛሬን ማሰብ ካልቻለን ነገ የሚባል ነገር አይኖርም። ስለዚህ ነገ የሚባለው ነገር በቤተክርስቲያናችን አስተምሮ የለም። ነገ ስለመኖራችን የሚያውቀው እግዚአብሔር ነው። ቅዱስ ጳውሎስም እግዚአብሔር ቢፈቅድ ነው ያለው። ብንኖርም ደግሞ እሱ አለ ላንኖርም እንችላለን ማለት ነው። ስለዚህ ሰው ሁሉ ጊዜም ዛሬን ነው ማሰብ ያለበት። ነገ የሚባል ነገር ያው በሃይማኖት ትምህርታችን የለም። ነገ ማለት ዛሬ ላይ የምንሰራው ስራ ነው ነገ እንጂ ነገ ንስሐ ገባለሁ፣ ነገ የሃይማኖት ትምህርት እማራለሁ፣ ነገ እንደዚህ ያደርጋለሁ ስንል ልክ የምንሞትበትም ቀን ሲመጣ ነገ እንዲህ ያደርጋለሁ ብለን ነው የምንሞተው ያለ ማለት ያለው። እንግዲህ ያው ሰዎች በሃይማኖት ትምህርታችንም ጀግኖች እንላቸዋል። እኛ ጀግኖች የምንላቸው በቤተክርስቲያናችን አስተምሮ ከጊዜ ጋር በተነጻጸረ የመጀመሪያው ጀግና ጊዜ ነው። ጊዜ ጀግና ነው ይባላል። ጊዜ ጀግና ነው ይባላል። ግን ከርሱ የሚበልጡ ሁለት ጀግናዎች አሉ። አንደኛው ራሱ ባለቤቱ የጊዜ ባለቤት እግዚአብሔር ነው። ሁለተኛው ደግሞ ሞት ነው። እነዚህ ሁለቱ በጊዜ የማይገደቡ ከጊዜ በላይ ናቸው። ሶስተኛው ጀግና ጊዜውን በአግባቡ የተጠቀመ የተሰጠውን እድሜ በአግባቡ የተጠቀመ ሰው እሱ ከጊዜ ባይበልጥም ጀግና። ምክንያቱም የተሰጠውን ጊዜ በአግባቡ ምን አድርጓል ማለት ተጠቅሟል ማለት ነው። መልካማው ነገ ንስሐ ገባለሁ ብሎ ተኛና በነጋታው ግን መንቃት አልቻለም፣ በዛው ሄደ የሚል አንድ ነገር በተደጋጋሚ ሶሻል ሚዲያ ላይ ሲዘዋወር ተመልክቼ ነበር። እንግዲህ ይህን መርሃ ግብሩን የምትከታተሉ ወጣቶች ወይም መርሃ ግብሩን የምታዩ በሙሉ ለመንፈሳዊ ህይወት ወይም ለድህነት ብቻ ሳይሆን ለስጋዊ ህይወትም ለየትኛውም ነገራችን መጠቀም የሚገባን ዛሬ ነው። ትምህርት ሰው መማር ካለበት መማር መጀመር ያለበት ዛሬ ነው። ሰው ስለ ትዳር ማሰብ ካለበት ወደዚያ ህይወት ለመግባት ማሰብ መጀመር ያለበት ዛሬ ነው። ሰው ማድረግ የሚገባውን ነገር በሙሉ ዛሬ ሊያደርገው ይገባል። ምክንያቱም እንደተባለው ነው ነገ ለመኖራችን እንኳን ዋስትና የለንም። ነጋችን በእግዚአብሔር እጅ ናት። ለመዳን ንስሐ ለመግባት ዛሬ ንስሐ መግባት ይገባናል። ስጋው ደሙን ለመቀበል ዛሬ ነው ስጋው ደሙን መቀበል ያለብን። በዚህ በእስራኤላውያን ታሪክ እንኳን ቸኩለው ነበር ያን የፋሲካውን በግ እንዲበሉ የተነገራቸውና ቸኩለው ለምንድነው የሚበሉት የሚለውን ሊቃውንት ሲተረጉሙት መንገደኞች ስለሆኑ ጊዜ ስለሌላቸው ይላሉና ሁላችን መንገደኞች ነን። ሞት የሚባል እንቅፋት መጥቶ ደግሞ ከመንገዳችን ያቆመናል ያሰናክለናልና መጀመር መስራት ማድረግ የምናስበውን ነገር በሙሉ ዛሬ ልንጀምረው ይገባል የሚለውን መልእክት በዚሁ ደግሞ ተጨማሪ ሆኖ እንዲተላለፍ ነው። የመጨረሻ ሐሳባችን ቀሲስ እንግዲህ ጊዜውን በአግባቡ ያልተጠቀመ ሰው መጨረሻው ምን ሊሆን ይችላል? አሁን በቅዱስ መጽሐፍ በርካታ ጊዜያቸውን ሳይጠቀሙ የቀሩ የተሰጣቸውን እድል ሳይጠቀሙ የቀሩ ሰዎች ፍጻሜያቸው ምን እንደሆነ እንመለከታለንና ሰውስ በተለይ ኦርቶዶክሳውያን ወጣቶች ጊዜያቸውን በአግባቡ ባይጠቀሙ መጨረሻቸው ምን ሊሆን ይችላል? ወደ መጨረሻቸው ከመሄድ በፊት ወደ መጀመሪያቸው ልሂድ። አንድ ሰው
የህይወት ዘመኑ እስኪያልፍ ወይም የተሰጠው ጊዜ እስኪጠናቀቅ እስከ መጨረሻው ሰዓት ድረስ ባለችው ጊዜ በመጨረሻው ሰዓትም ቢሆን መልካም ስራ ከሰራ በእግዚአብሔር ዘንድ ተቀባይነት ያገኛል። ያ መልካም ስራ የሚባለው አንዱ ትልቁ ይቅርታ ላልሰራባቸው ዘመኖች ራሱን ይቅርታ ይጠይቃል። ለእግዚአብሔር ላልሰራባቸው ዘመኖች ደግሞ እግዚአብሔርን ይቅርታ ይጠይቃል። ለሰራቸው ኃጢያቶች ደግሞ ከንስሐ አባቱ ጋር ተገናኝቶ ለንስሐ አባቱ ጊዜ ሰጥቶ የሚናገረው ተደምጦ ንስሐ ገብቶ ለእግዚአብሔር ጊዜ ሰጥቶ ንስሐ ገብቶ ወደ ስጋው ደግሞ ቀርቦ እንግዲህ ጊዜውን በአግባቡ ተጠቅሞ ያልፋል ማለት ነው። ስለዚህ በመጨረሻው ሰዓትም ቢሆን እግዚአብሔር ይቀበላል ማለት ነው። ለምሳሌ ቅዱስ ጴጥሮስን ብንመለከተው 88 ዓመት ሲኖር ለአገልግሎት የተጠራው በ55 ዓመቱ ነው። በ55 ዓመቱ ተጠርቶ ግን ከዚያ ፊት የነበረው የባከነው ጊዜ ይበልጣል ካገለገለበት ጊዜ። 27 ዓመት ነው ወንጌል ያስተማረው፣ 3 ዓመት ነው ወንጌል የተማረው፣ 1 ዓመት ነው በእስራት ያሳለፈው። የቀረውን ዘመን በትክክል በአግባቡ በመጠቀሙ የሐዋርያት አለቃ ተብሎ ቅዱስ ጴጥሮስ። ስለዚህ ሰው የባከነ ጊዜ እንኳን ቢኖር የባከነው ጊዜ መባከኑን ካወቀበት ጊዜ ጀምሮ መነሻው ነው ማለት ነው የተሻለ ስራ ለመስራትና ራሱን ለመለወጥ የቀረውን ጊዜ በአግባቡ ለመጠቀም። ጊዜውን በአግባቡ ያልተጠቀመ ሰው ምን ይሆናል ለሚለው ደሃ ነው የሚሆነው። በቅዱስ መጽሐፍ ውስጥ እንግዲህ ደሃ እንዳትሆን መጽሐፈ ምሳሌ ላይ ጠቢቡ ሰሎሞን ሲናገር ደሃ እንዳትሆን እንቅልፍን አትውደድ ይላል። አንድ ሰው ያው ጊዜውን አባከነ የምለው መተኛት ሲያበዛ፣ ሰው ተኛ የምንለው አይኑን ጨፍኖ አልጋ ላይ ብቻ ሲተኛ አይደለም። ማድረግ ያለበትንም ሳያደርግ ዝም ብሎ ድንጋይ ላይ ቁጭ ብሎ ከተኛ ወይም ጊዜውን ካሳለፈ ተኝቷል ማለት ነው፣ አልነቃም ማለት ነው። ለዚህ ነው ቅዱስ ጳውሎስ ወንጌል እያስተማረ በጉባኤው መካከል አንተ የምትተኛ ንቃ ይላል። በሥርዓተ ቅዳሴውም ጊዜ እኮ ሰው ሁሉ ቆሞ እያስቀደሰ ዲያቆኑ የተቀመጣችሁ ተነሱ፣ እዛ ውስጥ የተቀመጠ ሰው ስላለ አይደል። ግን ሐሳቡ ከእግዚአብሔር ጋር ያልሆነ ለእግዚአብሔር ጊዜ ሰጥቶ ግን ከእግዚአብሔር ጋር ያልሆነ ሰው ስላለ ዲያቆኑ ለማሳሰብ የተቀመጣችሁ ተነሱ በማለት የቆሙትን ሰዎች ያዛቸዋል። ስለዚህ ምንድነው ጊዜውን በአግባቡ ያልተጠቀመ ሰው ደሃ ይሆናል። ደሃ ይሆናል የሚለው ድንገት በስጋ እንዳይታሰብ። አንድ ሰው በስጋ ደሃ ቢሆን ኃጢአተኛ ነው አይባልም። ሰው ደሃ ነው የሚባለው የእምነት ድህነት፣ የጤና ድህነት፣ የእውቀት ድህነት፣ የሥነ ምግባር ድህነት፣ በስተመጨረሻ የገንዘብ ድህነት ሲኖርበት ደሃ ነው እንላለን። ስለዚህ በዛ በመጽሐፍ ቅዱስ ውስጥ እንግዲህ ጊዜያቸውን በአግባቡ ባለመጠቀማቸው በጣም ብዙ ሰዎች የእምነት ደሃ ሆነዋል። ኢየሱስ ክርስቶስ በዘመኑ በሚያስተምርበት ዘመን እኮ ቃሉን ባለመስማታቸው ደሃ የሆኑ ሰዎች አሉ። እና በጣም ብዙ ሰዎች አሁንም በዓለማችን ላይ ያሉ ሰዎች ቅድም እንዳልነው በተለይ ለመንፈሳዊ ነገር ጊዜ ባለመስጠታቸውና የጊዜ ባለቤት የሰጣቸውን ጊዜ ለእግዚአብሔር ጊዜ የለኝም በማለት የእግዚአብሔርን ቃል ባለመስማታቸው ደሃ ሆነው እንመለከታቸዋለን። ስለዚህ ጊዜውን በአግባቡ ያልተጠቀመ ሰው ፍጻሜው ደሃ ነው የሚሆነው። ያው ሲሞትም እንግዲህ ደሃ ሆኖ ይሞታል ማለት ነው። ደሃ ማለት እግዚአብሔር የለውም ማለት ነው በተዘዋዋሪ መንገድ። ቅዱስ ጳውሎስ ድሆች ስንባል ባለጸጎች ነን፣ ምንም የላቸውም ስንባል ሁሉ እኛ ነው ያለው እግዚአብሔር በውስጡ ስላለ። እንግዲህ ቅዱስ ጳውሎስን በስጋ ደሃ የሚሉ ሰዎች ባለጸጋ ነኝ እያለ ነው። ሰው ዓለሙን ሁሉ ይዞ እግዚአብሔር በውስጡ ከሌለ ደሃ ነው እያለ። ስለዚህ አንድ ሰው ባለጸጋ ለመሆን ማስቀደም ያለበት እግዚአብሔር ነው። በነገሮች ሁሉ እግዚአብሔርን ማስቀደም ያስፈልጋል ለማለት ያልነው። ይሄንን ያልነው እንግዲህ ለእግዚአብሔር ጊዜ መስጠት ያስፈልገናል። ለእግዚአብሔር ጊዜ ለመስጠት የግዴታ ቤተ እግዚአብሔር መምጣት አያስፈልግም። ቤትም ሆነ ለእግዚአብሔር ጊዜ መስጠት ይቻላል። መጻሕፍትን በማንበብ መዝሙራትን በማዳመጥ ቅዳሴ በማስቀደስ የታመሙ በመጠየቅ እነዚህን የመሰሉ እግዚአብሔር የሚወዳቸውን ስራ መስራት ለእግዚአብሔር ጊዜ መስጠት ይቻላል ማለት ያልነው ይሁን። መልካም እንግዲህ የመጨረሻ ማሰሪያ መልእክታችን የሚሆነው ይሄ ነው። በመንፈስ ድሆች እንዳንሆን ባይለጸጋውን እግዚአብሔርን በልባችን አንግሰን የተሰጠንን ጊዜ በአግባቡ ልንጠቀመው ይገባል ማለት ነው። ጊዜን መጠቀም እንደው ሰው በየትኛውም ሁኔታ ውስጥ ሆኖ ይህን መርሃ ግብር ሊከታተል ይችላልና በየትኛውም ሁኔታ ውስጥ በየትኛውም መከራ ውስጥ በየትኛውም ችግር ውስጥ ብትሆኑ ከፈያታዊ ዘየማን የበለጠ መከራ ውስጥ አይደላችሁም። በዚህ ሰዓት ፈያታዊ ዘየማን እጁን ተቸንክሮ እግሮቹን ተቸንክሮ በመስቀል ላይ ተሰቅሎ ባለበት ጊዜ ነው በመንግስት በመጣ ጊዜ አስበኝ ብሎ የባከነችዋን ሰዓት ተጠቅሞ ገነት ከሁሉ ቀድሞ መግባት የቻለውና በየትኛውም ጊዜ ላይ ብትሆኑ በየትኛውም ችግር ውስጥ በየትኛውም መከራ ውስጥ ብትሆኑ ይሄ ሁሉ የሚያልፍ ነው። ይቺን ያለችንን ጊዜ ተጠቅመን ግን ወደ እግዚአብሔር ልንመለስ ያስፈልጋል ማለት ነው። በጣም ብዙ
ሰው ወደ እግዚአብሔር ለመመለስ እስኪያረጅ እስኪያገባ ምን እስኪል ይጠብቃልና አንዳንድ ጊዜ የሽበት ክብር ላይም ደግሞ መድረስ የማይቻልበት እድል አለ። እዚያ ላይ ደርሰው እንኳን ወደ እግዚአብሔር መመለስ ቢቻል ደግሞ እስከ ዛሬ ድረስ እግዚአብሔርን ሳላውቅ የኖርኩበት ዘመን እንዴት ይቆጫል ብለን የምናስብበት መቆጨት ውስጥ እንገባለንና እንዲህ እንዳይሆን ጊዜያችንን በአግባቡ እንድንጠቀም በመንፈስም በስጋም ድሆች እንዳንሆን በስጋ ልንሰራ የሚገባንን ከእግዚአብሔር ጋር ደግሞ መንፈሳዊ ሕይወታችንን በጊዜ ተጠቅመን ልናሳድግ ይገባል ማለት ነው። ይሄ መጨረሻ መልእክታችን ነው የሚሆነው። በቀጣይ ሌሎች መምህራንን ሌሎች እንግዶችን እየጋበዝን ደግሞ የተለያዩ ርዕሰ ጉዳዮችን እያነሳን የምንመካከር ይሆናል ማለት ነው። እናንተም ደግሞ ስለዚህ ጉዳይ ቤተክርስቲያን ምን ትላለች ይሄንን እስኪ ያቅርቡልን የምትሉት ሐሳብ ካለ በኮሜንት መስጫው ስር መልእክቶቻችሁን መላክ ትችላላችሁ ማለት ነው። እንግዲህ ቻናሉን ሰብስክራይብ በማድረግ ላይክ ሼር በማድረግ የሚገባውን ሁሉ ያረጋችሁ አገልግሎቱ እንድትደግፉ በልዑል እግዚአብሔር ስም ጥሪያችንን እናስተላልፋለን። እንግዲህ ካሎት ጊዜ ላይ አጣበው ነው ዛሬ ስለ ጊዜ ለማውራት ከኛ ጋር የመጡትና ቀሲስ ክብር ያድልልን ክህነት ይባርክልን። እኔም አመሰግናለሁ ስለሰጣችሁኝ እድል። መርሃ ግብራችንን በዚሁ እንጨርሳለን። በቀጣይ ሌላ መርሃ ግብር ይዘንላችሁ እንቀርባለን። ዘንስር ሚዲያ ላይክ ሼር ሰብስክራይብ ያደረጋችሁ ቆዩ። ሰላም እግዚአብሔር ከሁላችን ጋር ይሁን።